ዛሬ በአስፓልት ላይ እንግዲህ እንደ ጉድ የምናየው የተለያዩ ባጃጆችንና ሌሎችን ደግሞ አፓች፣ ሊፋን፣ ቲቪኤስ፣ ሃንተር፣ ቦክሰር፣ ኬናጎ፣ ዶልፊን፣ አርቲአር፣ ያማሃ ሞተር ሳይክሎችን ሌሎችንም ጭምር ወደ እናንተ እናደርሳለን። እና ደግሞ ዋጋ መቀነስ ብቻ አይደለም፣ አሪፍ የሆነ ሽልማትም ተዘጋጅቶላችኋል። አንድ ባጃጅ ወይም ደግሞ አንድ ሞተር ሳይክል ሲገዛ አንድ ትልቅ ሽልማት እየተሸለሙ ይገኛሉ። የቀን ገደብም አለው። እስከ መቼ ነው የሚለውና ሽልማቱስ ምንድነው የሚሉትን ደግሞ የምናይ ይሆናል። እንግዲህ በዝቅተኛ ዋጋ የሚሸጠው ማን ነው? ቅናሽ የተደረገበትስ ቀን? ሽልማቱስ ደግሞ ሳያልቅ እንዴት እናገኘዋለን የሚለውንም ጥያቄዎች እንዳይፈጠሩባችሁ አድራሻቸውን በተጨማሪም ስልክ ቁጥራቸውን ብሎም ደግሞ በጣም ቅናሽ ያሳየውን ባጃጅና ሞተር ወደ እናንተ በመጨረሻ ላይ የምናሳያችሁ ይሆናል። እናንተ ብቻ ቶሎ ለመወሰንና ለመግዛት ተዘጋጁ። የእነሱን ጉድና ሚስጥር እናያለን። በመጨረሻም ደግሞ አንድ ጊቫዌ ወደ እናንተ እናደርሳለን። ሌላው ደግሞ ዋጋቸውን ስለነዚህ ሞተሮች በመጀመሪያ ላይ ሁሉንም ነገር እንፈትሽ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? በጥያቄያችሁ መሰረት እንግዲህ የባጃጅና የሞተር መረጃ አንድ ላይ አድርገን ይዘንላችሁ ቀርበናል። ለማስታወስ ያክል ይህን ቪዲዮ ላይክ አድርጋችኋል። ለሚያስፈልገው ደግሞ በቅርቡ ለመግዛት ላሰበ ሰው ሼር አድርጉላቸው። ለዚህ ቻናል አዲስ ከሆናችሁ እንግዲህ በየቀኑ የተለያዩ መረጃዎችን ወደ እናንተ በማብሰር ይታወቃልና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ይመቻችሁ። አሁን ደግሞ ከሰሞኑን ሞተር እየተሸጠበት ያለው ዋጋ እና ደግሞ ሁኔታውን ወደ እናንተ የምናደርስበት ሰዓት ነው። ከሞተሮች በኋላ የባጃጆችን ዝርዝር መረጃ እናደርሳችኋለን። ወደ ሞተር መረጃ እንለፍ። የመጀመሪያው ሞተር እንግዲህ አፓች አርቲአር ነው ያለን። ይህ ሞተር 180 ሲሲ ሲሆን ሞተሩ እንግዲህ ነዳጅ ቆጣቢ በመሆን ይታወቃል። በ1 ሊትር 47 ኪሎ ሜትር የሚሄድ አስገራሚ ሞተር ነው። አፓች አርቲአር የምንለው ማለት ነው። ተሻሽሎ የመጣው ለማለት ነው። አንድ ሲሊንደር ያለውና 180 ሲሲ የሚሄድ 4 ስቶክ ያሉት ፉል ኢንጀክተር የተሟላለት ይህ ተሽከርካሪ እንግዲህ በብዛት ለምትገዙ የዋጋ ቅናሽ እናደርጋለን ብለዋል ሻጮቹ ማለት ነው። እነሱን መጨረሻ ላይ ወደ እናንተ እናስቀኛለን። እንግዲህ ተሽከርካሪ ይህ ሞተር አሁን ላይ የሚሸጥበት በ290 ሺህ ብር ብቻ ለገበያ ቀርቦ ይገኛል። ከዚህ በፊት እንግዲህ ከ300 ሺህ ብር በላይ የተሸጠ የነበረ ቢሆንም ቅናሽ ተደርጎላችሁ ነው። በቀጣይ በኤሌክትሪክ ቻርጀር የሚሰሩ ሞተር ሳይክሎች እናያለን። ኬናጎ ኤሌክትሪክ ሞተር ሳይክል ይባላል። ይህም ተመጣጣኝ ዋጋ ይዘንላችሁ መጥተናል። ለቢሮ ሰራተኞች፣ ለተማሪዎች፣ ዴሊቨሪ አገልግሎት ለምትሰጡ በሙሉ ባትሪ ካፓሲቲው 6 ባትሪ ሲሆን 12 ቮልት ያለው 20 አምፔር 1000 ዋት የሚጠቀም ሲሆን ይህ ተሽከርካሪ እንግዲህ ደብል ባግ ያላቸው፣ ደብል ኬ ፈንክሽን፣ ደብል ሴኩሪቲ ፈንክሽን፣ ኤልሲዲ ዲስፕሌይ፣ ቤት ውስጥ ለሚገኝ ኤሲ ኤሌክትሪክ ቻርጀር መደረግ የሚችል ዘመናዊ ተሽከርካሪ ነው። ባትሪው ፉል ለማድረግ እንግዲህ ከ4 እስከ 5 ሰዓት ይበቃችኋል ሲሉ ፍጥነት ስፒዱ እንግዲህ 50 ኪሎ ሜትር በሰዓት ሲሆን የመጫን አቅሙ እንግዲህ 150 እስከ 180 ኪሎ ግራም መያዝ ይችላል። አንዴ ቻርጅ ካደረጉት ከ60 እስከ 70 ኪሎ ሜትር ይሄዳል የተባለለት ይህ ሞተር ሳይክል እንግዲህ ለማንኛውም የአየር ንብረት መልክዓ ምድር ተስማሚ ሆነ ሰፊ መለዋወጫ በመላው ዓለሚቱ ላይ ማለትም በመላው ሀገራችን በክፍለ ሀገርም ላይ ያለው ሲሆን በ110 ሺህ ብር ብቻ ለገበያ ቀርቦ ይገኛል። ሌላኛው አስገራሚ ሞተር ቦክሰር ኤችዲ ሞተር ሳይክል ይሰኛል። ጉልበቱ 150 ሲሲ ሲሆን 48 ኪሎ ሜትር በሊትር የሚጓዝ አስደናቂ የተባለ የሚገኝ ተሽከርካሪ ነው። ማክሲመም ስፒዱን ስንመለከት እንግዲህ 90 ኪሎ ሜትር በሰዓት የሚሄድ ሲሆን በቂ መለዋወጫ በመላው ሀገሪቱ ላይ ያለው ሲሆን በተመጣጣኝ ዋጋ እንግዲህ ይዘንላችሁ መጥተናል። እሱም ደግሞ በ198 ሺህ ብር ብቻ ለገበያ ቀርቦ ይገኛል። የመጨረሻው አስገራሚውና ብዙ ሰዎች የሚወዱት ዶልፊን ሞተር ሳይክል ነው። ይህ ሞተር ሳይክል እንግዲህ በ110 ሲሲ ይዘንላችኋል። ይህም እንግዲህ አሁን ላይ በዴሊቨሪ የተሰማራችሁ ሰዎች፣ ለተማሪዎች፣ ለቢሮ ሰራተኞች እጅግ ተመራጭ የሆነ ሞተር ሳይክል ነው። በጣም ተፈላጊና ምቹ የሆነ ሞተር ሳይክል ሲሆን አሁን ላይ ለገበያ የቀረበበት ዋጋ እንግዲህ ከሌሎቹ ቅናሽ አሳይቶ በ110 ሺህ ብር ብቻ ለገበያ ቀርቦ ይገኛል። አሁን ደግሞ የባጃጆች ዋጋ ከፍ ካሉት እንጀምርና እስኪ የመጀመሪያዎቹን ባጃጆች ተወደደ እየተባሉ የነበሩ ባጃጆች ናቸው። አሁን ላይ እንግዲህ የ80 ሺህ ብር ያክል ቅናሽ አድርገዋል። ማን መሰላችሁ? ዋው ባጃጅ ይሰኛል። ዋው ባለ 3 እግር የጭነት ባጃጅ እንግዲህ 30 እስከ 35 ኩንታል የመጫን አቅም ያለው ይህ ባጃጅ ጉልበቱ 1500 ሲሲ ሲሆን በናፍታ የሚሰራ እና ደግሞ 35 ሊትር የሚይዝ ሰልባቶ ያለው ጋቢናው ሰፊ ያማረ ክብ መሪ ያለው ከበቂ መለዋወጫ ጋር ለገበያ ቀርቦ ይገኛል። ሜዲን ቻይና ሲሆን እንግዲህ ለክፍለ ሀገር ከተሞች እንግዲህ ውክልና እንሰጣለን እየተባለ ይገኛል። ሙሉ መረጃው ወደ መጨረሻ ላይ እናስቀኛችኋለን። ዋጋውን ለማወቅ እንግዲህ ጓጉታችኋል። አሁን ላይ በ885 ሺህ ብር ብቻ ለገበያ ቀርቦ ይገኛል። በመቀጠል የምናየው ደግሞ ማክሲማ የጭነት ባጃጅ ነው። ወደ ህዝብ ባጃጆችም ቀስ ያልን እናልፋለን። ማክሲማ ካርጎ ባጃጅ እንግዲህ ከ8 እስከ 10 ኩንታል የሚጭን 470 ሲሲ ፓወር ያለው ነዳጅ ቆጣቢና በ1 ሊትር ብቻ እንግዲህ ከ30 እስከ 35 ኪሎ ሜትር የሚሄድ ይህ ተሽከርካሪ የሚጠቀመው ነዳጅ አይነት ናፍታ ሲሆን እንግዲህ
ማክሲመም ስፒዱን ስንመለከት ከ50 እስከ 60 ኪሎ ሜትር በሰዓት የሚጓዝ ነው ይሉታል። ጠንካራና አስተማማኝ በቂ መለዋወጫ ያለው ተሽከርካሪ ሲሆን አሁን ላይ ከ800 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። በቀጣይ ፎርስ ባጃጅ እናያለን። በብዛት በክፍለ ሀገር የምናየው የተሽከርካሪ የ2023 ሞዴል የሆነው 499 ሲሲ ጉልበት ያለው መሪው ክብ መሪ ያለው ተሽከርካሪ ሲሆን በአንዴ 6 ሰው መያዝ የሚችል እና ደግሞ ከዛም በላይ ብዙ ቦታ ላይ የሚጭኑበት ይህ ባጃጅ እንግዲህ በቂ መለዋወጫ በመላው ኢትዮጵያ ላይ ታገኛላችሁ እየተባለ ናፍታ ይጠቀማል። አሁን ላይ የቀረበበትም ዋጋ ደግሞ ከ740 ሺህ ብር ጀምሮ አዲሱን 00 ተሽከርካሪ ማግኘት ትችላላችሁ ይላሉ። በመቀጠል የምናየው ደግሞ ፒያጆ ተሽከርካሪ ነው። ይህ ባጃጅ እንግዲህ የትራንስፖርት ባጃጅ ሲሆን ጉልበቱ 435 ሲሲ ነው። ሹፌሩን ጨምሮ እንግዲህ 7 ሰው በበቂ ሁኔታ መጫን ይችላል። እንግዲህ እያያችሁ ከሌሎቹ ሻል ያለና ተወዳጅ ተሽከርካሪ ነው። ዋጋው ደግሞ ቀነስ ያለ ማለት ነው። ነዳጅ ቆጣቢ በ1 ሊትር ከ36 እስከ 40 ኪሎ ሜትር የሚሄድ የሚጠቀመው የነዳጅ አይነት ደግሞ ናፍታ የሆነ ተሽከርካሪ ነው። እንግዲህ ማክሲመም ስፒዱን ስንመለከት ከ60 እስከ 70 ኪሎ ሜትር በአንድ ሰዓት ይጓዛል ሲሉት ሚሞሪ ማጫወቻና የራሱ የሆነ ስፒከር የተገጠመለት ድንቅዬ ባጃጅ ነው። ከመሬት ያለው ከፍታ እንግዲህ ለፒስታ መንገዶች፣ ለገጠራማ መንገዶች እንግዲህ ተመራጭ የሆነ ነው። ከበቂ መለዋወጫ ጋር እንግዲህ በመላው ኢትዮጵያ አሪፍ የሆነ መለዋወጫ ታገኛላችሁ እያሉ ሜድ ኢን ኢንዲያ ሲሆን አሁን ላይ የቀረበበትም ዋጋ ደግሞ ከ630 ሺህ ብር ጀምሮ በገበያ ላይ ታገኙታላችሁ። በኤሌክትሪክ ቻርጀር የሚሰራው በቀጣይ የምናስቀኛችሁ ደግሞ ሹፌሩን ጨምሮ 6 ሰው መጫን የሚችለው ዘመናዊ ባጃጅ ነው። በፉል ቻርጀር እንግዲህ ከ100 እስከ 120 ኪሎ ሜትር ይሄዳል ይባልለታል። ባትሪውን ስንመለከት 1.8 ኪሎዋት ሲሆን ባትሪ ቻርጀር ታይፑ ደግሞ 60 ቮልት ስታንዳርድ ሲግናል ፌዝ አለው። በኖርማል ቻርጀር የትም መደረግ የሚችለው ይህ ባጃጅ ማክሲመም ስፒዱ 40 ኪሎ ሜትር በሰዓት የሚጓዝ የኋላ ካሜራ ያለው የደህንነት አላርም የተገጠመለት አውቶማቲክ ትራንስሚሽን የሚጠቀም አሪፍና ዘመናዊ ባጃጅ ነው። ምን ባጃጅ ብቻ መኪና በሉት ውሃ የማይገባው ባትሪ የተገጠመለት ከበቂ መለዋወጫ ጋር አቅርበናል ይላሉ። ይህ ተሽከርካሪ እንግዲህ የ1 ዓመት ዋስትና ያለው ነው። ለዚህ ብቻ አይደለም ለሁሉም ተሽከርካሪዎች የ1 ዓመት ዋስትና አላቸው። እሱን ወደ መጨረሻ ላይ ሙሉ መረጃውን እነግራችኋለን። ይህ ተሽከርካሪ እንግዲህ በአሁኑ ሰዓት ላይ እንግዲህ ከ545 ሺህ ብር ጀምሮ በገበያ ላይ ይገኛል። ከነዳጅ ወጪ ይዳኑ፣ ይህንንም ተሽከርካሪ ይግዙ ይላሉ። በመቀጠል ማሂንድራ እንመለከታለን። ማሂንድራ አልፋ ፕላስ የተሰኘው ተሽከርካሪ ልንመለከት ነው። ይህ የጭነት ባጃጅ ሲሆን ጠንካራና 435 ሲሲ ጉልበት ያለው ሲሆን ከ8 እስከ 10 ኩንታል የመጫን አቅም አለው። የነዳጅ ቆጣቢነቱ የሚታወቀው ይህ ተሽከርካሪ በ1 ሊትር ከ36 ኪሎ ሜትር በላይ መሄድ ይችላል። የሚጠቀመውም የነዳጅ አይነት ደግሞ ናፍታ ሲሆን የ2024 ሞዴል አስተማማኝ ተሽከርካሪ ነው። ጠንካራና አስተማማኝ በቂ መለዋወጫ በመላው ሀገሪቱ የሚገኝለት አሁንም ለገበያ የወጣለት ዋጋ ደግሞ በ530 ሺህ ብር ጀምሮ ታገኙታላችሁ ይባልለታል። በመቀጠል ማክሲማ ዜድ ባጃጅ እናያለን። ጠንካራና ተወዳጁ ባጃጅ 236 ሲሲ ጉልበት ያለው የፋብሪካው በር የተገጠመለት ነዳጅ ቆጣቢ በ1 ሊትር 30 ኪሎ ሜትር የሚሄድ ቤንዚን የሚጠቀም ባጃጅ ነው። ይህ ተሽከርካሪ እንግዲህ ማክሲመም ስፒዱን ስንመለከት 62 ኪሎ ሜትር በሰዓት የሚጓዝ ሲሆን በሊትር ብቻ እንግዲህ እስከ 30 ኪሎ ሜትር መጓዝ ይችላል ይሉታል። ጠንካራና አስተማማኝ መሆኑን ማንም ሰው የሚያወራለት ነው። በቂ መለዋወጫ በመላው ሀገሪቱ ያለው ሲሆን አሁን ላይ በ465 ሺህ ብር ለገበያ ቀርቦ ይገኛል። በመቀጠል ደግሞ በብዙዎች ዘንድ የማይታወቀው ተወዳጁ ሪ ባጃጅ ይሰኛል። 200 ሲሲ ፓወር ያለው ጠንካራ አስተማማኝ የ2024 ሞዴል ነው። ባለ 2 ካንዴላ በቂ መለዋወጫ ያለው ተሽከርካሪ አሁን ላይ በ420 ሺህ ብር ብቻ ለገበያ ቀርቦ ይገኛል። በመቀጠል ደግሞ ቲቪኤስ እናያለን። ይህ ባጃጅ እንግዲህ ብዙዎቻችሁ የምታውቁት ሲሆን በ200 ሲሲ ጉልበት በ1 ሊትር ብቻ 27.7 ኪሎ ሜትር የሚሄድ 20 ሊትር የሚይዝ ታንከር ያለው 62 ኪሎ ሜትር በአንድ ሰዓት መሄድ የሚችል ጠንካራና አስተማማኝ በቂ መለዋወጫ ያለው ባጃጅ ነው። አሁን ላይ እንግዲህ የሚሸጥበት ዋጋ ስንመለከት በ410 ሺህ ብር ብቻ ለገበያ ቀርቦ ይገኛል። ቀጣዩ ደግሞ ቢንጌት የሚሰኝ ባለ 3 እግር የጭነት ባጃጅ ነው። ከ8 እስከ 10 ኩንታል መያዝ የሚችል አቅም አለው። እንግዲህ ከ8 እስከ 10 ኩንታል የሚይዝ ሲሆን ሞዴሉ የ2024 ሞዴል ነው። ጉልበቱ ደግሞ 200 ሲሲ ነው። የነዳጅ ሰልባቲው 21 ሊትር ይይዛል። ፍጥነቱ ደግሞ ከ50 እስከ 75 ኪሎ ሜትር እንግዲህ በሰዓት ይሄዳል። ነዳጅ ቆጣቢና በሊትር ብቻ ከ35 እስከ 45 ኪሎ ሜትር የሚሄድ ሲሆን በቂ መለዋወጫ አለው። ይሄኛውም እንደሌሎቹ አሁን ላይ የሚሸጥበትም ዋጋ እንግዲህ ከ420 ሺህ ብር ጀምሮ ለገበያ ቀርበዋል። በብዛት ለሚገዙ እንግዲህ በራችን ክፍት ነው ብለዋል፣ ማለትም ዲስካውንት አለው። ከሱ በተጨማሪ እንግዲህ የምናየው ተሽከርካሪ ደግሞ ፒያጆ ይሰኛል። ፒያጆ የትራንስፖርት ባጃጅ ጉልበቱ 230 ሲሲ ሲሆን ከሹፌሩ ውጭ እንግዲህ 3 ሰዎች የሚጭን የፋብሪካ በሮች የተገጠሙለት ነዳጅ ቆጣቢ በ1 ሊትር 35 ኪሎ ሜትር የሚሄድ ቤንዚን የሚጠቀም ባጃጅ ነው። ይህ ባጃጅ እንግዲህ ማክሲመም ስፒዱን ስንመለከት 60 ኪሎ ሜትር በሰዓት ሲሆን ሚሞሪ ማጫወቻ የራሱ የሆነ ስፒከር የተገጠመለት በገጠርም በሆነ በከተማ አሪፍና
አስተማማኝ የሆነ ተፈትኖ ያለፈ ተሽከርካሪ ነው። የቀረበበትም ዋጋ እንግዲህ በ400 ሺህ ብር ብቻ ለገበያ ቀርቦ ይገኛል። በመጨረሻም ደግሞ አንድ ጊቫዌ ያለን ሽልማት እናደርሳችኋለን ብለን ነበረ። እሱም ሽልማት ደግሞ ምን መሰላችሁ? ባጃጅ ወይም ደግሞ ሞተር ይግዙ ከዛ ደግሞ ቲቪ ይሸለሙ ይላሉ። አንድ ባጃጅና ወይም ደግሞ አንድ ሞተር ስትገዙ 32 ኢንች ቲቪ ይትሸለማላችሁ። ለፒስታ መንገዶች እንግዲህ ሆነ ለገጠር መንገዶች ተመራጭ የሆኑ ባጃጅ አቅርበናል። ሞተሮችም እንግዲህ በከተማ ላይም ሆነ በገጠር መንገዶች ላይ በአስተማማኝ ሁኔታ መጠቀም የሚያስችሏቸው ሞተሮች ወደ እናንተ አደረሰን። ማናቸው እንደዚህ የሚሸጡት ወይም ደግሞ የሚሸልሙት ማናቸው የሚለውን ጥያቄ ደግሞ እንዳያነሳባችሁ አድራሻቸው ሙሉ መረጃ ወደ እናንተ እናቀርባለን። እንግዲህ በመሃላችን አዲስ አበባ፣ በአዳማ፣ በሐዋሳ፣ በሞጆ የተለያዩ ቅርንጫፎች አሏቸው። በተለይም ደግሞ በሌላ ክፍለ ሀገሮች ላይ መስራት እንፈልጋለን የምትሉ ሰዎች ካላችሁ አናግሩን። በአስተማማኝ ሁኔታ ወደ እናንተ እናቀርባለን። አሪፍ አጋር እንሆናለን ይላሉ። እነሱንም ለማግኘት እንግዲህ አሁን ላይ በ0962031303 ላይ በስራ ሰዓት ብቻ ይደውሉልን ይላሉ። እንግዲህ ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እያመሰገንን በቀጣይ እንሰራላችሁ የምትፈልጉት ማንኛውንም ስለ ተሽከርካሪ የሚሆን ስለሌላ ነገር ማርኬት ላይ ገበያ ላይ ስላለው ነገር ኮሜንት ላይ ጻፉልን። እኛም ማስተካከል ያለብን ነገር ካለ ኮሜንት ላይ እናነባለን፣ እዛ ላይ ጻፉልን። በቀጣይ የምንለቃቸው ቪዲዮዎች በቶሎ እንዲደርሷችሁ እንግዲህ ሰብስክራይብ ማድረግ እንዳረሳችሁ ተስፋ እናደርጋለን። በቀጣይ በሌላ ቪዲዮ እስከምንገናኝ እንግዲህ መልካም ቀን መልካም መንገድ ተመኘን። ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም ትኑር!